በሴጋ ምክንያት የመጣን ስንፈተ ወሲብ ሴጋን ሙሉ ለሙሉ በማቋረጥ ብቻ ማስተካከል ይቻላል? ምን ያክል ጊዜስ ይወስዳል? ሴጋ መምታትን ስላቆምኩ ብቻ በሴጋ መምታት ምክንያት የመጡት ስንፈተ ወሲቦች ወዲያው ለውጥ ያመጣሉ ማለትም አይደለም። ተጨማሪ ሕክምና ሊያስፈልግ ይችላል። ቢካዝ ሴጋ መምታት እንዴት አድርጎ ነው ቶሎ መጨረስ የሚያመጣው? አንደኛ ቶሎ መጨረስን ለጭንቅላታችሁ ነው የሚያስተምረው። ስለዚህ ያንን ነገር እንዴት ነው ወይም ሆርሞናችሁን እንዲያዛባ ነው ወይም ከነርቫችሁ የሚወጡትን ፈሳሾች እያዛባ ነው ማለት ነው እንደዛ አይነት ነገር የሚፈጠረው። ስለዚህ ወይ ሆርሞናችሁን ማስተካከል አለብን ወይም ከነርቫችሁ የሚወጡትን ፈሳሾች መድኃኒት ሰጥተን ማስተካከል አለብን። የብልት አለመቆም ችግር እንዴት ነው የሚያመጣው? ብልት አካባቢ ያሉትን ነርቮች፣ ጡንቻዎች በመግደል ከዛ በኋላ ዘር ፈሳሽ በፈሰሰ ቁጥር የሚዛቡ ብልት የሚያልፈሰፍሱ ሆርሞኖች ተደጋጋሚ ሲለቀቁ ነው። የሆርሞን መዛባት ካለብህ ሴጋ መምታቱን ማቆም ብቻ አይደለም፣ መተህ ለሆርሞኑ ሕክምና ለጡንቻዎች ሕክምና መውሰድ አለብህ ማለት ነው። በሴጋ ምክንያት የመጣ ስንፈተ ወሲብን ለማስተካከል መጀመሪያ ሴጋ መምታቱን ማቆም ነው። ግን ተጨማሪ ሕክምናዎች ደግሞ ካስፈለጉ መተህ ቼክ ተደርገን እንዳግባብነቱ ሕክምና ልንሰጥ እንችላለን። ማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁሉ ጊዜ ክፍት ነው። ባይ የአብዛኞቻችሁ ፍላጎት ማጣት ትክክለኛ ፍላጎት ማጣት አይደለም። ይህን ስልብል ማለቴ ነው ሌሎች ስንፈተ ወሲቦች ሲኖሩ ለምሳሌ የብልት አለመቆም በሚኖርበት ሰዓት ያንን ተከትሎ ቢቀርብኝስ ግንኙነት በሚል ነው ፍላጎት መቀነሱ እሱን ተከትሎ የሚመጣው እንጂ የምርም ከዛ በኋላ ስናወራ ስለ ግንኙነት ታስባላችሁ ትፈልጋላችሁ፣ ነገር ግን ባለው ስንፈተ ወሲብ አማካኝነት ወይ በቶሎ መጨረስ ሊሆን ይችላል ወይ ደግሞ በብልት አለመቆም ችግር ምክንያት ወይ ዘግይቶ በመጨረስ ሊሆን ይችላል። እነዛን ተከትሎ ግን ባላደርግስ ቢቀርብኝስ ከሚለው ነው የፍላጎት ማጣታችሁ የመጣው። ስለዚህ ይሄ የሚስተካከለው ዋናውን ቢቀርብኝስ ያስባላችሁን ችግር በመፍታት ነው። ከዛ ያንን ተከትሎ ፍላጎት ይቀንሷል፣ ብዙም እንድድሮ አያሰኘኝም የምትሉት ነገር እየተሻሻለ ይመጣል ማለት ነው። በማንኛውም ስንፈተ ወሲብ ዙሪያ መታከም የምትፈልጉ ከሆነ ባዮ ላይ ባለው ስልክ የደወላችሁ ቀጠሮ በማስያዝ መምጣት ትችላላችሁ። ዶክተር ቤቴል ነኝ። ባይ። ሴት ልጅ የምር ከወደደች በቀላሉ በእነዚህ ምልክቶች ብቻ ማወቅ ትችላለህ። አሁን ከምነግር 10 ምልክቶች ውስጥ ስንት እንዳገኘች ኮሜንት ላይ አስቀምጥልኝ። ከ7 በላይ ካገኘች ግን እመነኝ አንተ በጣም እድለኛ ወንድ ነህ። ቪዲዮን ሴቭ አድርገህ ከኔ ጋር መቁጠር ጀምር። መጨረሻ ላይ ኮሜንት ላይ አስቀምጥልኝ። መጀመሪያው ጊዜዋን ትሰጥሃለች። በምንም አይነት በተጨናነቀ ስኬጁል ውስጥ ብትሆን ላንተ የሚሆን ጊዜ አታጣም። እንገናኝ ስትላት በማይመች ሁኔታ ውስጥ ሆና ታገኛለች፣ ወይም ደግሞ ራሷ አመቻችታ በዚህ ቀን እንገናኝ ትልሃለች። ሁለተኛ ሁል ጊዜ የወደፊት እቅዷ ውስጥ አንተ አለ። ስለ ወደፊት እቅዳችሁ ስታወራ እኔ እያለች ሳይሆን እኛ እያለች ነው የምታቅደው። ሶስተኛ ድክመትን ወይንም ደግሞ የተቸገርክበትን ነገር ስትነግራት ትደብቅልሃለች። ሰዎች ያንን ድክመትን እንዳያውቁ ትሸሽግሃለች። ያንን ድክመት አንተን ማጥቂያ ወይንም ደግሞ አንተን ማጥመጃ ወጥመድ አድርጋ ትጠቀምበት። አራተኛ በአንተ ስኬቶች በጣም ትደሰታለች። ለአንተ ትናንሽ የሚመስሉ ስኬቶች ሳይቀር ለእሷ ትልቅ ደስታን ይፈጥሩላታል። አምስተኛ እንድትስተካከል በጣም ዋጋ ትከፍላለች። አንተ ያልወደደችው ነገር ወይንም የደበራት ነገር እንኳን ቢኖር በትዕግስትና በፍቅር እስክትስተካከል ድረስ በጣም ትታገሳለች። ሰባተኛ የነገርካትን ነገር በሙሉ ታስታውሳለች። ትናንሽ ዝርዝሮችን ሳይቀር ሁሉንም ነገር ታስታውሳለች። ስምንተኛ በችግር ቀን ወይም ደግሞ ደስተኛ ባልሆንክበት ጊዜ ሁሉ አጠገብህ ነች። ሁል ጊዜ በችግር ወይም ተስፋ በቆረጥክበት ሰዓት ቅድሚያ የምታገኘው እሷን ነው። ዘጠነኛ ከአንተ ጋር ለመግባባት በጣም ትጥራለች። ስለአንተ ለማወቅ ውሎን ለማወቅ ስለሚያስጨንቁ ነገሮች ለማወቅ በጣም ትጥራለች። ወሬ ታነሳሳለች። ለምታወራላትም ነገር አጫጭር መልሶችን አትሰጥህም። ሌላው ከሌሎች ሰዎች ጋር ባለማወዳደር እንዲሁም ደግሞ በዙሪያዋ ያሉ ሰዎች ስለ አንተ እንዲያውቁ በማድረግ በራስ መተማመን ከፍ እንዲል ታደርግሃለች። ወንዶች ሀሳባችሁን አስቀምጡልኝ። ባይዞ ይሄ ቪዲዮ ለሚስቶች ነው። ባሎች ብትችሉ ለሚስታችሁ ይሄን ቪዲዮ ላኩላቸው። ታካሚዎች እኛ ጋር ለመታከም በሚመጡበት ሰዓት ላይ በጣም ያሳዝኗችሁ ነገር አብዛኛው ጊዜ በሚስታቸው ግፊት ነው የሚመጡት። ጫና ተፈጥሮባቸው ማለት ነው። ቶሎ ሲጨርስ ለእኔ አታስብም ወይ ብልቱ ሲወድቅበት ሌላ ቦታ እየሄድክ እየተባሉ ያ ጫና በጣም ሲያስቸግራቸው ነው እኛ ጋር የሚመጡት። ራሱን የቻለ ችግር ነው። እሺ ቶሎ መጨረስና ብልት የመውደቅ ችግር ራሱን የቻለ ስንፈተ ወሲብ ህመም ነው። ስለዚህ ያ ነገር መታከም ይኖርበታል፣ መታከምም ይችላል። ስለዚህ ሚስቶች ባሎቻችሁ ላይ እንደዚህ አይነት ጫና ከምታሳርፉ ይልቅ እንደዚህ አይነት ሁኔታዎች ሲያጋጥሟችሁ ለምንድን የተፈጠረው ብላችሁ በመሃላችሁ መቃቀር ወይ ግጭት ካለ እሱ ማስተካከል፣ በተቻለ አቅም ደግሞ ከሌሎች ህመሞች ጋር የመጣ ከሆነ ደግሞ ህመሙን በራሳቸው ከሐኪም ጋር እየተመካከሩ እንዲያስተካክሉ መርዳት ይኖርባችኋል። ነገር ግን ያን ነገር ማስተካከል ማትችሉ ከሆነ እኛ ጋር መታችሁ መታከም ትችላላችሁ። ስለዚህ ባላችሁ ሌላ ቦታ ሄዱ አይደለም ወይም ደግሞ እናንተን ስለማይወዳችሁ አይደለም። እሺ እቺ ነገር ግልጽ እንድትሆንላችሁ ነው። በማንኛውም ስንፈተ ወሲብ መታከም ፈልጉ ከሆነ ባዮ ላይ ስልክ ያለ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት። ሳይኮሎጂ እንደሚለው ከልክ ያለፈ መቀራረብ በመፈልጋችሁ የምትጎዱ ወይም አንክሸስ አታችመንት ስታይል ያላችሁ ይሄ መፍትሄ ለእናንተ ነው። ጓደኛችሁ ዝም ሲላችሁ ደጋግማችሁ የምትደውሉት ካልመለሱላችሁ እረፍት የማታገኙትና ሁሌም ከነሱ ጋር መሆን የምትፈልጉት ፈልጋችሁት ባይሆንም መፍትሄው ግን በእናንተ ቁጥጥር ስር ነው። የመጀመሪያው ቴክኒክ ከዛሬ ጀምሮ ጥለዋችሁ ሊሄዱ ከመሰላችሁ ውስጣችሁ ወዲያው በፍርሃት ተነሳስተው አድርጉ የሚላችሁን ፈጽሞ አታድርጉ። ይህም ደጋግሞ መደወልና
ቴክስት ማድረግ፣ መቆጣት፣ መለመን፣ ብሎክ ማድረግና የመሳሰሉትን ያካትታል። በምትኩ ለ20 ደቂቃ ታይመር አድርጋችሁ ምቾት ባይሰማችሁም ደቂቃው እስኪያልቅ ስልካችሁን በማራቅ ተነስታችሁ ፊታችሁን ታጠቡ፣ ሰዎች ጋር ደውሉ፣ ሌላ ስራ ስሩ። ሁሌ የትም እንደማይሄዱና እንደሚወዷችሁ ማረጋገጫ ማግኘት ከለመዳችሁ ወደፊትም አይምሯችሁ የእውነት የተፈጠረ ነገር እንዳለ በማሰብ ስሜታችሁ መረበሹን እንደ ትክክለኛ እርምጃ አድርጎ እንዲወስድ እየተማረ ነው። ግን ያቺን 20 ደቂቃ አክት ሳታደርጉ ታግሳችሁ ማለፍን ራሳችሁን ስታስለምዱት አይምሯችሁ አዲስ ነገር እየተማረ ይሄዳል። ማለትም ሁሉም ዝምታ ቅጣት ወይም ጥሎ መሄድን እንደማያሳይ፣ ምክንያታቸውን ሁሌ ያለማወቃችሁ ኖርማል እንደሆነና ሴፍ እንደሆናችሁ ይማራል። ሁሌ ፐርፌክት አትሆኑም። ልምምድና ጊዜ ይፈልጋል። ግን በደጋግማችሁት ቁጥር ፍቅርና ፍርሃትን አንድ አይነት አድርጎ የሚወስደውን የአይምሯችሁን ክፍል ሪዋየር እያደረጋችሁት ነው። ይሄ ትልቅ ስቴፕ ስለሆነ ፖስቱን ቡክማርክ አድርጋችሁ ቀጣይ ስሜታችሁ ሲረበሽ ደጋግማችሁ እዩት። በቀጣይ ፖስት ሌላ ቴክኒክ እነግራችኋለሁ፣ እንዳያመልጣችሁ። ባልና ሚስት ከቤታቸው ዲክሽነሪ ሊሰርዟቸው የሚገቡ ቃላት፣ አንደኛ ፍቺ እና መለያየት የሚሉ ቃላትን። በቤታችሁ ውስጥ ትንሽዬ እሳት ብትነሳና በርና መስኮት ባይኖረው ቤቱ ተሟሙታችሁ እሳቷን ታጠፏታላችሁ እንጂ ለመውጣት በምንም መንገድ አታስቡም። ለምን? መውጫ ስለሌለው። ትዳርም እንደዛ ነው። ስለዚህ ቤታችሁን፣ ትዳራችሁ ውስጥ የሚፈጠሩ ችግሮች ሲኖሩ ችግሩን ለመፍታት ሩጡ እንጂ እናንተ ለመፋታት አትሩጡ። ቤታችሁን፣ ትዳራችሁን ተረባርባችሁ በቃ ዋጋ ከፍላችሁ ያቆማችሁትን ትዳር ስሩት እንጂ አታፍርሱት። ስለዚህ ከቃላቶቻችሁ፣ ከንግግራችሁ በቃ ስትጣሉም ስትጨቃጨቁም ምንም ነገር ስታደርጉ ብንለያይ ይሻላል፣ ብንፋታ ይሻላል የሚለውን ሀሳብ ከአይምሯችሁ፣ ከልባችሁ፣ ከአንደበታችሁ አንሱት። ሌላው ደግሞ የእንትና ሚስት አታውቂያትም፣ የእንትናን ባል አታውቀውም። ይሄ የመጨረሻ ገዳይ ቃል ነው። በትዳር ውስጥ እንደዚህ ቃል የሚገድል ነገር የለም። በቃ ባልሽ የሚችለውን ሁሉ ለቤቱ እያደረገ ነው፣ እየሞከረ ነው፣ እየመከርሹ ነው፣ በቃ ሰፖርት እያደረግሹ ነው፣ እየተሰራራችሁ ነው። ሚስት የምትችለውን ሁሉ ለቤቷ፣ ለትዳሯ፣ ለልጆቿ ማድረግ ያለበትን ነገር ሁሉ እያደረገች ነው። እንድታደርግ ደግሞ እየረዳሃት ነው። ስለዚህ የማንንም ሰው ስም ማንሳት አስፈላጊ አይደለም። የትኛውም ሰው የእናንተን ህይወት ሊመስል አይችልም። እያንዳንዱ ሰው ኬዙ ይለያያል። ስለዚህ በፍጹም የሰው ሚስት፣ የሰው ባል እያመጣችሁ ቤታችሁ ላይ አታነጻጽሩ። ልክ ልጆችን ማነጻጸር እንደሌለብን ከሌላ ልጆች ጋር ማለት ነው፣ ስሜታቸውን እንደምንጎዳ ትዳር ውስጥም በፍጹም የትዳር አጋራችሁን ከሌላ ሰው ጋር አታነጻጽሩ። እግዚአብሔር ደግሞ ጸጋ ያበ እኔ ግን ወንዶች ማለት ነው ለእናንተ አንድ ጥያቄ አለኝ። ቶሎ በጨረሳችሁ በጣም ያስጨንቃችሁ ለራሳችሁ ደስታ ስለማይሰጣችሁ ነው ወይስ እሷን አናስደስትም ብላችሁ ስለምታስቡ ነው? ማለት በቃ ማወቅ ፈልጋለሁ። ማለት ለራሳችሁ ነው ወይስ ለእሷ ብላችሁ ነው? ለእሷ ብላችሁ ከሆነ የእሷ ደስታ ብዙም ቶሎ ከመጨረስ እና ካለመጨረስ ጋር አይገናኙም። ምክንያቱም ብዙ ሌላ መንገዶች አሉ። ግን ለራሳችሁ ያስጨንቃችኋል ወይ ያ ነገር? ቶሎ በጨረሳችሁ እናንተ ላይ ምን አይነት ኢፌክት ነው ያለው? ማለት ምንድነው የሚሰማችሁ እናንተ ቶሎ ሲጨርሱ ወይም ደግሞ ጨረስኩ ብላችሁ ስታስቡ ምን ይሰማችኋል? ወይስ እሷን አላስደሰትኳትም ብላችሁ ታስባላችሁ ወይ? ጥያቄ ይሄ ነው። እና እሷን አላስደስትም ከሚሆነው አንጻር ከሆነ ሴቷን የማስደሰቻ መንገድ ብዙ መንገዶች ነው ያሉት እና የሴቱ ደግሞ አናቶሚካሊም ብዙ የተለያዩ ቦታዎች አሉ። ግን ይህንን መልስ ደግሞ እንድመልስልኝ እፈልጋለሁ። ሳይኮሎጂ እንደሚለው ሰዎች ሊቀርቧችሁ ሲሞክሩ የማምለጥ ፍላጎት ሲመጣባችሁ ነፃነታችሁን ስላስቀደማችሁ ብቻ ስሜት የላችሁም፣ ለሰው አታስቡም ስትባሉና ለመወደድ አስቸጋሪ እንደሆናችሁ ሲነግሯችሁ ውስጣችሁ የተሰበረ ነገር ስላለ ወይም ለሰዎች ግድ ስለማይሰጣችሁ አይደለም። መቀራረብን አለመፈለግና ነፃነታችሁን ማስበለጥ ከድሮ ጀምሮ ሳይታወቃችሁ ራሳችሁን ከስሜት መጎዳት ለመከላከል የተማራችሁት ሰርቫይቫል ስትራቴጂ ነው። ሰዎች ፈጥነው በጣም ሊቀርቧችሁ ሲሞክሩ እየታፈናችሁ እንጂ ፍቅር እያገኛችሁ መስሎ አይሰማችሁ። በተደጋጋሚ ስሜታችሁን እንድትነግሯቸው ሲጠይቋችሁ ውስጣችሁ ይዘጋና ከዛ ቦታ መጥፋት ትፈልጋላችሁ። እንደዚህ የምትሆኑት ግን ስሜት ሳይኖራችሁ ቀርታችሁ ሳይሆን የሚሰማችሁን መግለጽ ስለሚከብዳችሁና ወጥመድ ውስጥ ሳትገቡ ቶሎ ማምለጥ እንዳለባችሁ ስለሚሰማችሁ ነው። በዛ ላይ የተገባችሁ የተወጣችሁ እያሉ ሊቆጣጠሯችሁ ሲሞክሩና በእናንተ ላይ ጥገኛ መሆናቸውን ስታስተውሉ የፍቅር መግለጫ አድርጋችሁ ከማየት ይልቅ ነፃነታችሁን ሊወስዱባችሁ እንደመጡ አድርጋችሁ መተርጎም ይቀናቸዋል። ከነዚህ ደግሞ በጣም የባሰው ስሜት እንደምንም ልባችሁን ለአንድ ሰው ከፍታችሁ መጠቀሚያ ሲያርጓችሁ ነው። ይሄ ሲያጋጥማችሁ መቀራረብ ትርፉ ይሄ ነው፣ ብቸኝነት ይሻለኛል በማለት ልባችሁን እንድትዘጉት ያደርጋችኋል። ስለራሳችሁ መስማት እንደሚከብድ አውቃለሁ። ሰዎች ጊዜ ወስደው ለምን እንደዚህ እንደምታደርጉ ስለማይረዷችሁና እናንተም ከመጎዳት ብቸኝነትን ስለምትመርጡ ሳቲስፋይ የሚያደርጋችሁን ሪሌሽንሺፕ ቢውልድ ማድረግ ይከብዳችኋል። ይሄ እናንተን የሚገልጽ ከሆነ ፎሎ አድርጉ። ራሳችሁን የምታዩበትን መንገድ የሚቀይሩ መስማት የሚያስፈልጋችሁን ብዙ ነገሮች እነግራችኋለሁ። ጥበበኛ ሚስት መሆን የምትፈልጊ ከሆነ የግድ የስሜት ብስለት ሊኖርሽ ይገባል። ባልሽ ለሚያደርገው ነገር ሁሉ ሪያክት ማድረግ አይጠበቅብሽም። አንዳንዴ ዝምታ ጥበብ ነው። ብትናገሪም እንኳን ክብርና ጥበብ የሞላበት ንግግር ይኖርሽ። የበሰለች ሚስት ከባሏ ጋር መጨቃጨቅና መፎካከር አቁማ ባሏን ምን እንደሚፈልግ አውቃ በጥበብ መያዟ ላይ ነው።